አንተ በጣም የሚያምር አድርጎ ያስተካከኝ ፀጉር አሪፍ ነው ተስፋዬ። ኤኒዌይ ዛሬ በጣም ስለምወደው መጽሐፍ ነው እንድናወራ የምፈልገው። ህይወቴን ላይክ እንዴት አድርጌ ያስረዳችሁ? ያስ መጽሐፍ ቅዱስ ምናምን ህይወቴን ቀይሮታል። ግን ላይክ በሰከንድ አስቀምጠው ካልከኝ ህይወቴን ስለቀየረውም ሰላም ስለሰጠኝ አንደርስታንድ ራሱ ነገሮችን እንዳደረግ በትልቁ ያገዘኝ መጽሐፍ ነው። የዚህ መጽሐፍ ርዕስ ዘ ፓወር ኦፍ ነው ይባላል። በእርግጠኝነትም እስካሁን ድረስ ብዙ ሰው ሲያወራለት ሰምታችሁ ታውቁ ይሆናል። ባለፈው ዩቲዩበርስ ምን ሲል ሰማሁት፣ በጣም ነው ልቤን የሰበረው። ከሚገባቸው ወይም ካላቸው ኢምፓክት በላይ ትንሽ ኦቨርሬትድ የሆኑና ከሪያሊቲው በትንሹም ቢሆን ወጣ ያሉ መጽሐፎች ናቸው። ላይክ ኦቨርሬትድ ልትለው አትችልም። ይሄ መጽሐፍ ይገባኛል። ያንተ ቪውወርስ ወይም ያንተ ተመልካቾች ስለ ቢዝነስ ብቻ ናቸው። ስለ ስፒሪቹዋል ጋይስ ስታወሩ ፕሬዘንት ሆኑ ወይም ደስተኛ ወይም ሰላም ታገኛላችሁ ምናምን ብትላቸው ያንተን ቪውወሮች ይገባኛል እንዳለ ቢዝነስ ስለገንዘብ ብቻ ስለሆነ የሚያስቡት አይሆንም። ይሄ መጽሐፍ ለነሱ ራይት ይገባኛል እና ጀስት ክሪቲክ እያደረኩ አይደለም፣ ግን ኦቨርሬትድ ልትለው አትችልም። በእርግጠኝነት ይህ መጽሐፍ ሁለት ጊዜ ካነበብከው ኢቭን በቃ ከመጀመሪያ እስከ መጨረሻ በስራ ከጨረስከው ኦቨርሬትድ ልትለው አትችልም። ማይሆን ነገር ላይክ ልቤን የሰበረው ራሱ እንደዛ ሲካከል ግን ለእኔ እንዴት አድርጌ ያስረዳችሁ? ይህ መጽሐፍ በቃ መጽሐፉን ይዤ አንብቤ ቁጭ እንዳደረኩት የሚሰማኝን ስሜት ልነግራችሁ አልችልም። ላይክ በቃ የሆነ በቃ ድጋሚ አትመለከቷት የምችል አለም ገብታችኋል። ልክ ላይክ አይልም እዛ መጽሐፍ ልክ የሆነ ሙሉ ሰውነት ይሰማል። ከራስ ጸጉር እስከ ታችኛው እግር ራስን ኮንትሮል ታደርጋለህ። ነገሮችን ወክ ስታደርግ ምናምን ያለው ንፋስ፣ አየሩ፣ ሰዎቹ ሁሉን የምታይበት ነገር በሙሉ በቃ ሳይኮሎጂካሊ ይቀይረዋል። ይህ መጽሐፍ በትልቁ ህይወት ቀያሪ መጽሐፍ ነው እና ኦቨርሬትድ ልትዋችን ይህ መጽሐፍ በጭራሽ ማይሆን ነገር ነው። ኦቨርሬትድ ልትዋችን እና አንድ በትልቁ የተገነዘብኩት ነገር ከዚህ መጽሐፍ ዘ ፓወር ኦፍ ናው ማለት ፕሬዘንት መሆን ነው። ፕሬዘንት ማለት ወደፊትም አታስብም፣ ወደኋላም አታስብም፣ ግን ፕሬዘንት። አሁን ለምሳሌ አሁን እዚህ ጋር ሳወራ ወደፊትም ሰው ወደኋላ ማስብ መሳል እርግጠኝነት አንድ ሰው ጋር ማወራን የሚመስለው አይደል? ላይክ ልክ እንደዚህ ነው። በቃ የሆነ ነገር ላይ የሆነ ሰው ጋር ስታወራ ፕሬዘንት መሆን። ለምሳሌ ጂም ውስጥም ስትሰራ አዛ ጂም ውስጥ በቃ ብሬቱ ጋር ፕሬዘንት መሆን፣ ወደ ሌላ ወደፊትም ሳታስብ ፕሬዘንት መሆን። ክላስ ውስጥም ራሱ ስትሆን ማለት ነው። በቃ የጎበዝ ተማሪዎችን ሚስጥር ማወቅ ከፈለግ ፕሬዘንት ናቸው ክላስ ውስጥ፣ ወደ ኋላ የማያስብም ግን ፕሬዘንት ሆኖ እዛ ክላስ ውስጥ ያለውን ነገር ብቻ እንድትከታይ ፈለግ። አትረብሸኝ ምናምን ሲባሉ አሰማም ጎበዝ ተማሪ ምናምን ፕሬዘንት ናቸው። እና የህይወት ሚስጥር ፕሬዘንት መሆን ነው። ኢቨን ሃይማኖት ላይ ክርስቶስ ያስተማሩ ብዙ መጽሐፍ ቅዱስ ወንጌል ላይ ስለ ፕሬዘንት መሆን፣ ስለ አሁን ላይ ስለመኖር ብዙ ጊዜ ያስረድቷል። ስለ ማርታና ማርያም ያስረዳው ማወቅ ትችላለህ። ስለ አበባ መስሎ ወራት ማወቅ ትችላለህ። ስለ መጽሐፍ ቅዱስ ከብታን ማወቅ ትችላለህ። ስለ ማርታና ስለ ማርያም እና ስለ አበባው ምሳሌም በደንብ ማየት ትችላለህ። እና ፕሬዘንት መሆን በጣም ልነግርህ አልችልም። ህይወት በትልቁ ይቀየራል። ድጋሜ ነገሮች ማየት በቃ የውስጥ ሰላም ይሰጣል። ፕሬዘንት ምን አይነት ነው? ይሄ ፕሬዘንት ስትል ላይ እንዴት ነው ሙሉ ቀን ፕሬዘንት መሆን ወርተን ትችላለህ? ፕሬዘንት መሆን ማለት መጀመሪያ ጎል ያስፈልጋል። ከውጭ ብታስቀምጠው ጎል ያስፈልጋል። ላይክ ወይም ፐርፐዝ ገብቷል አይደል? እኔ እንዴት እንደሚሄድ ማወቅ አለብህ። ፕሬዘንት ሲባል ዝም ብለህ ፍሎ የሚባል ነገር አለ። ስለዛም እናወራለን። ግን በቃ የሆነ እንትን አለ አይደል? ይሄ ፕላን አለ አይደል ብዬ አስባለሁ። በደንብ ተከታተለኝ ከሆነ በፕላን ብዙ ጊዜ ስለወረ ፕላን አለ ብዬ አስባለሁ። የቀን ውሎ ሩቲን ምናምን እና ሰው የቀን ውሎ ጋር የምታደርገው ካስተካከልክ በኋላ ፍሎ የሚባል ነገር አለ። ፍሎ ማለት ወንዝ እንዴት እንደሚሄድ አይተህ ከሆነ ልክ ያንተም ፍሎ እንደዛ መሆን አለበት። ከእንቅልፍስ ከተነሳህበት ማታ እስከምትተኛበት ድረስ ምን ማድረግ እንዳለብህ ማታ ብታውቅ በጣም አሪፍ ነው። እንደ ብዙ ጊዜ የምናገረው ማታ ብታውቅ አሪፍ ነው። ግን ልክ ጠዋት ከጀመርክ ጀምሮ ሻወር ስትወስድ ፍሎውን መጠቀም አለብህ። ላይ ፕሬዘንት መሆን አለብህ። እዛ ሻወር ውስጥ ዘፈን እንዳሰማው ሌላ በቃ ሀሳብ ውስጥ የሚገባ ነገር ካለ በቃ ተውና ሻወር መውሰድ ጋር ማጣጣም ጋር በቃ ሻወር ቁርስ ስትበላ ወደ ክላስ ስትሄድ ሰዎች ጋር ስታወራ ፕሬዘንት እነሱ ጋር ብቻ ፕሬዘንት ነው። ያ ነው ምስጣዊ ሰላም የሚሰጥ። ከዛ በኋላ በቃ ማታ የምታደርጋቸው ነገሮች ጋር ሰዎችን ጋር ሁሉም ነገር ጋር በቃ የውስጥ ሰላም የሚሰጥ ፕሬዘንት ስትሆን ነው። እቺ ናት ህይወት ማለት በቃ ይሄ ነው። አሁን የምትኖርባት ናት። እቺ ናት ፕሬዘንት ማለት ራይት። ወደ ኋላ ማለት ወደፊት ማለት ፕሬዘንት ሁን እና አሁን ላይ ስትኖር ነገሮች አሁን ላይ ስታስተካክል ወይና ፍሎውን ስትጠብቅ ከጠዋት እስከ ማታ ድረስ
ደስተኛም ትሆናለህ፣ ሰላማዊ ሰውም ትሆናለህ። እና የዛሬው ቪዲዮ በቃ ሙሉ ሀሳብ ይሄን መጽሐፍ አንበብ እንድትጀምሩ ነው። መጽሐፉን ዘ ፓወር ኦፍ ናው አንድ ኒው እርዝ የሚላለው ሁለቱም አሪፍ መጽሐፍ ናቸው። ግን ዘ ፓወር ኦፍ ናው ብትጀምር ብዬ አስባለሁ። መጀመሪያ የጻፈው መጽሐፍ ይሄ ስለሆነ እና ኦቨርሬትድ ደግሞ አይደለም አንደርሬትድ ነው።